ሆነ። እንደምን ዋላችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እሺ ከባለፈው ካቆምንበት ስንጀምር ምዕራፍ 2 ማገባደጃ ላይ ነው ባለፈው ያቆምነው ማለት ነው። ምዕራፍ 2 ማገባደጃ ምን ብለን ያቆምነው? ስለ ሶሎሞን ጨረስን አይደል? ሮብዓምንም ጨረስን። ከዛ ዘመነ ነቢያት ይህ ዘመን የአይሁድ ንጉሥ ሴዴቅያስ በባቢሎን ምርኮ ከሞተ በኋላ ያለውን ጊዜ ይመለከታል ይላል። ንጉሥ ሴዴቅያስ በባቢሎን ምርኮ ከሞተ በኋላ ከዛ በኋላ ያለውን ይይዛል። ይሄንን ከማየታችን በፊት ግን መጀመሪያ ዘመነ ነቢያት ሲባል ነብይ ማለት ምን ማለት ነው? ነብይ ዘመነ አበው ከዛ ዘመነ ካህናት ናም እያልን ሄድን አይደል? አሁን ዘመነ ነቢያት ነብይ ማለት ነቢያት ሲበዙ ነቢያት ይባላል። ሲያንስ በቁጥር ሲቀመጥ ምንድነው የሚባለው? ነብይ ይባላል። ነብይ ማለት ምን ማለት ነው? ነብይ ማለት ያለፈው ያለው ደግሞ የሚመጣው የሚያውቅ ማለት ነው። ቃሎት ያሰማልን። ያለፈው ወይንም ያለው ወይም ደግሞ የሚመጣውን ነገር ምን የሚል የሚያውቅ አውቆ የሚናገር ማንም ያቀብለው እግዚአብሔር መንፈስ ቅዱስ አይደል? በነብይነት ወይም ደግሞ በሀብታት መካከል አንደኛው የምን ሀብት ነው? የመተንበይ ወይንም ደግሞ መጻኤ ጊዜውን ምን የማድረግ የማሳወቅ ቀድሞ ጥቆማ የመስጠት ሀብተ ጸጋ ባላቸው ሰዎች ክርስትና ያለ የነበረችባት ጊዜ ወይም ደግሞ ኢየሩሳሌም ምን ስትል ነበረ? ስትመራ ነበረ። እንግዲህ በዚያን አይነት መልኩ እንዴት ተመራች? በምን አይነት መልኩ ነው ያስተዳደሩን ሁኔታ ነቢያት እንዴት አድርገው ሲያስተዳድሩት ነበር ሲባል ንጉስ ሆነው አይደለም። ንጉስ ሆነው የሚያገለግሉ አሉ፣ ንጉስም ሳይሆኑ ምን ያሉ አሉ? ያገለግሉ አሉ። ለምሳሌ በንግስና ሆነው ካገለገሉ ነቢያት መካከል ማንን እናስታውሳለን? ነብዩ ዳዊት ንጉስ ነው አይደል? ነብዩ ዳዊት ምንድነው የተነበየው? ዳዊት ነብይ ነው። ምንድነው? ንጉስ ነው። ሀብተ ዝማሬ የተሰጠው ነው። እንዲህ ሀብተ በገና የተሰጠው ሰው ነው ምናምን። ከዚህ ውስጥ እኛውን መዘን የምናወጣት ነብዩ ዳዊት ለምንድነው ሀብተ ትንቢት የተሰጠው? እንዴት ነው የምናውቀው? የዳዊት የትንቢት ነገር መጻኤው ጊዜ እንደዚህ ነው ብሎ ከተናገረባቸው ነገሮች በባለፈው ሳምንት ትምህርት ውስጥ ከተናገርነው ውስጥ ምንድነው የምናየው? ስለ ክርስቶስ ነገር ቀድሞ ምን ብሎታል? ተንብዮ አዲስ ኪዳንን ሙሉ በሙሉ ተንብዮ አስቀምጦታል። ዳዊት ንጉስ ዳዊት ማለት ነው። ስለዚህ በነቢያት ከነቢያቱም ውስጥ ተቀምጧል። ሌላ ነብይ ማን እናያለን? ነብይት ሐናም እንደዚሁ። ሌሎችስ? ኤልያስ። እንግዲህ እንዴት አስተዳደሩት ሲባል በንግስና ማን ያስተዳደረው? ዳዊት። ከዛ ውጪ ባለው ነገር ውስጥ ግን በነብይነታቸው ነገስታትን መጥተው ምን እያሉ እንዲህ ይከተታል፣ እንዲህ ይመጣል፣ እንዲህ ይፈጠራል እያሉ እየተናገሩ አስተዳድረው ነበርና ይሄ ያስተዳደሩበት ዘመን የመጀመሪያው የብሉይ ኪዳን የመጨረሻው የመጥምቀ መለኮት ቅዱስ ዮሐንስ የሚቀመጥ ይሆናል። አሁን በነብይነት መጽሐፍ ቅዱስ ላይ ያየናቸው ነቢያት በአጠቃላይ ኮንትሪቢዩት አድርገዋል፣ አስተዋጽኦ አድርገዋል።
ሀገሪቷን ምን ለማለት ለማስተዳደር ከአዳም ጀምሮ እስከ ማን ድረስ ማላይ ያቆማል? ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ላይ ያቆማል። ለምንድን ነው መጥምቀ መለኮት ቅዱስ ዮሐንስ ነብይ የተባለው? ምን አይቶ ነው? ወይም ደግሞ ምን አሳይቶ ነው? ምን ተንብዮ ነው ሲባል መንግስተ ሰማያት ቀርባለችና ንስሐ ግቡ። ከዚያ በኋላ ስለ ክርስቶስ ነገር ምን ብሎ ተናገረ? ከኔ በኋላ የሚመጣው የእግሩን ጠፍር እንኳን ልፈታለት የማይገባኝ እሱ ይመጣል። እኔ በውሃ አጠምቃችኋለሁ፣ እሱ በምን ያጠምቃችኋል? በእሳት ያጠምቃችኋል እያለ ስለ ክርስቶስ መጻኢ ምን ብሏል? ተናግሯል። ይህንን በተናገረበት አንደበት ደግሞ ይመጣል የተባለው ንጉሥ አንተ ነህን? በሉና ሂዱና ምን በሉት? ጠይቁት። ማንን ላከ? የራሱን ደቀ መዝሙሮች። ለምን ላካቸው? ተንብየዋል አይደል? ሰው ያላረጋገጠውን ይናገራል እንዴ? አይናገርም። ያላየውን ያላወቀውን ያላመነበትን ጉዳይ አይናገርም። መጥምቀ መለኮት ቅዱስ ዮሐንስ መጀመሪያ ተናግሮ ነበረ። ይመጣል። ከዛ ከተናገረለት ከመሰከረለት በእጁም ካጠመቀው በኋላ መልሶ እስር ቤት ውስጥ ሆኖ መልእክተኛ ላከበት። ደቀ መዝሙሮቹን ወደ ክርስቶስ ላከ። ክርስቶስም ምን አለ? ያያችሁትን ሂዱና ንገሩት። ምን አዩ? ዕውራን ሲበሩ። ለምንድን ነው ግን መጥምቀ መለኮት ቅዱስ ዮሐንስ ይሄንን መልእክት የላከው? ነብይ አይደል? ምን ይመስላችኋል? ለምንድን ነው የላከው? ከሱ ደቀ መዛሙርቶች መካከል አንደኛው ማን ነው? አብሮ አደጉ ወንጌላዊው ቅዱስ ዮሐንስ ነበረ። ለቅዱስ ዮሐንስ ማረጋገጫ ይሆን ዘንድ ቅዱስ ዮሐንስ እንደ ጓደኛ እንጂ እንደምን አያየውም ነበር። እንደ ጌታ እንደ አምላክ አያየውም። እስከዛች ጊዜ ድረስ የማደቀ መዝሙር ነበረ። የዮሐንስ መጥምቅ ደቀ መዝሙር ነበረ። ይሄንን ያረጋግጥ ዘንድ በእውነት ይመጣል ተብሎ የተጻፈለት እሱ እንደሆነ እንዲያረጋግጥ አንድ ለሱና ለሱ መሰል ሰዎች ምን ሲል ነው? ሲገልጽላቸው፣ ኢንዳይሬክት ሲያስተምራቸው ማለት ነው። ስለዚህ በእንዲህ አይነት መልኩ ላይ ደረሰ? የመጥምቀ መለኮት ቅዱስ ዮሐንስ ላይ ደረሰ። እንግዲህ ሙሴ ማን ይባላል? ነብይ ነው አይደል? ሙሴ ነብይ ነው። ምንድነው ነብይ ያስባለው? ለምንድነው ነብይ የተባለው? በ570 ጊዜ በቃል ተነጋግሮ ፊትን ማየት እፈልጋለሁ ብሎ ባለው ጊዜ ፊትን አታይም፣ የኔ ፊት አይቶ በየት ምን ይላል በኋላ ጀርባዬን ታያለህ ባለው በዛ መሰረት። እሺ ሌላስ? እዚያው ላይ የሚደርሱ ትንቢቶችን ተናግሮ ነበር። እንግዲህ የመጀመሪያው ሙሴ ላይ የተነሳንበት ምክንያት ታሪክን ስንጀምር ከማ ተነሳን? አዳም። ከአዳም አረፍንና ከዛ ወደ ማን ገባን? ሙሴ ላይ ከሙሴ ጀመርን አይደል? ከሙሴ የጀመርንበት ምክንያት ሁሉም ክርስቶስን ተቻርገው ወይም በታሪካቸው የክርስቶስን ነገረ ክርስቶስን ነካ አድርገው ማረፍ ስላለባቸው የሚነኩትን ስለሆነ ታሪኩ የሚያወሳቸው ሙሴ ስለ ክርስቶስ ነግሯል። በምን ነግሯል ቢባል ቀድሞ በተነጋገርነው መሰረት እንግዲህ የሙሴን ለሙሴ ምን ተሰጥቶታል? ጽላት ተሰጥቶታል አይደል? ጽላቱ የማ ምሳሌ ነው? የእመቤታችን የቅድስት ድንግል ማርያም። ከዚያ ቀጥሎ ያለው ደግሞ በላዩ ላይ የተጻፈው ወይም ደግሞ ማደሪያው 10ቱ ትእዛዛት የማ ምሳሌ ናቸው? የክርስቶስ ምሳሌዎች ናቸው። አንድ ይሄንን የሚያወሳልን ነገር ነው። እንግዲህ ሙሴ እንዴት ነብይ ተባለ? እዚያው በደረሰበት ደግሞ የክርስቶስ ማን ነው የሚመጡት? ይሄን ካላደረክ እንዲሆንባል፣ ይሄን ካላደረክ እንዲሆንባል እያለ ድርስ ወይንም ደግሞ የቅርብ ትንቢቶችን ምን ብሎ ነበር? ተንብዮ ነበር። የተነበያቸው ትንቢቶች ደግሞ ምን ብለዋል?
ተፈጽመዋል። አሁን እዚህ ላይ አሁንም ልናያቸው የሚገባን ሁለት ነገሮች አሉ። ነቢያት ይናገራሉ፣ ትንቢቱ ይፈጸማል። ነቢያት ይናገራሉ፣ ትንቢቱ ምን ይላል? አይፈጸምም። ሁለት ነገሮች አሉ። የሚፈጸሙ ትንቢቶች፣ የማይፈጸሙ ትንቢቶች አሉ። አሁን የተነገረ ትንቢት ሁሉ ምን አይልም? አይፈጸምም። እንደ ሁኔታው እግዚአብሔር ሰዎች እንዲማሩለት ነቢያትን ምን ይላል? ይልካል። ይሄንን አድርጉ፣ ይህን ካላደረጋችሁ እንዲህ አይነት ነገር ምን ይልባችኋል? ይመጣባችኋል። እንዲህ ነገር ሊመጣባችሁ ነው የተባሉ በብሉይ ኪዳን ላይ ብዙ የተነገረባቸው ነገሮች አሉ። አጽዋማት በአጠቃላይ ከእንደዚህ አይነት ንግግሮች ከዐቢይ ጾም ውጪ ለምሳሌ የሶስቱ ቀን የነ መርዶኪዮስና የነ ሐማ ነገሮች እንትን ብለን ከዛ የነብዩ ዮናስ እያልን በምናያቸው ታሪኮች ውስጥ የነቢያት ድርሻ ምንድን ነበረ? ከፍተኛ ነበረ። የሚፈጸም ትንቢት ተነግሮ ትንቢቱ የተፈጸመባቸው አሉ። ለምሳሌ ትንቢት ከተፈጸመባቸው መካከል ማን ናቸው? ስለ እመቤታችን ትንቢት ተነግሮ ነበር። ትንቢቱ ሳይቋረጥ ምን አለ? ሳይሸራረፍ ተፈጸመ። ትንቢት ተነግሮ ደግሞ ትንቢቱ ያልተፈጸመ ደግሞ አለ። የዮናስ ታሪክ ላይ እሱ አለ። ከዛም ሌሎችም ብዙ እንደዚህ አይነት ታሪኮች አሉ። ታዲያ ትንቢት ሁሉ የሚፈጸምበት ምክንያት ምን ሲሆን ነው? ትንቢት ደግሞ የማይፈጸምበት ምን ሲኮን ነው? ትንቢት ተነግሯል፣ ይሄ ትንቢት ይፈጸማል፣ ይሄ ትንቢት አይፈጸምም የሚባልበት ትንቢት የተነገረን ትንቢት ንስሐ ምን ይለዋል? ይሽረዋል። እንባ ይሽረዋል። የመጣን እሳት ምን ያደርገዋል? ያስቀረዋል። ትንቢትን ምን ይለዋል? እንዲፈጸም ያደርገዋል። የመጣን ነገር ያስቀጥለዋል። ለምሳሌ ትንቢት ተነገረባቸው በኖህ ዘመን የነበሩ ሰዎች ምን እንደሚል፣ ይሄን ካላስተካከሉ ምን እንደሚሉ እንደሚጠፉ፣ ያ የተነገረባቸውን ትንቢት በትዕቢት ስለተመለከቱት በብልጣብልጥነት ስለጎበኙት ትንቢቱ ከመፈጸም ወደ ኋላ አልሆነም፣ ሆነ፣ ተፈጸመ። የነ ዮናስ ታሪክን ደግሞ ስንመለከት እዛ ጋር የነበሩ የነነዌ ሰዎች አለቀሱ። ትንቢቱ ምን አለላቸው? ተሻረላቸው። ስለዚህ የሚፈጸም ትንቢት ስለተነገረ ብቻ ምን አይልም? ይፈጸማል ማለት አይደለም ማለት ነው። ስለዚህ ሌላኛው ከነቢያት ቀጥሎ ያለው ካህናት፣ የካህናት ዘመን። እንግዲህ የካህናት ዘመን የሚለው በተወሰነ መልኩ ለማየት ሞክረናል። በክህነት ያገለገሉ እነማን አይተን ነበር? እነ ኤሊን፣ እነ ሳሙኤልን፣ ሌሎቹንም ተመልክተናል አይደል? ክህነት በራሱ ካህን፣ ተካነ የሚለው ቃል ምን ማለት ነው? ካህን ማለት ተሾመ ወይንም እዛው አንዳውቱ ላይ ያገለገለ ማለት ነው። ስለዚህ የሚፈጸሙ ክህነቶች ካህን እንደ ንጉስ አንድም ያስተዳድራል፣ ንጉስ ሆኖ አስተዳድሯል። ከነኚህ መካከል ማንን ነው የምናየው? ኢትዮጵያ ውስጥ ማን አለ? ቅዱስ ላሊበላ፣ ናኩቶ ለአብ፣ ይምርሃነ ክርስቶስ፣ አፄ ናኦድ፣ ሌሎችም ብዙ፣ እንደዚያውም ደግሞ መጽሐፍ ቅዱሱም ላይ ማለት ነው። ከዛ ባሻገር ደግሞ ካህን ሆነው ምን እያደረጉ ነገስታትን እየቀቡ እየሾሙ፣ ይሄ ቀርነ ቅቡ የሚባለው ነገስታት የሚነግሱበት። የፖለቲካ ሰዎች በማን ይሾማሉ? በቤተክርስቲያን ባሉ ካህናት ይሾማሉ። ምን አድርገው? ቀርነ ቅቡን በጸሎት አፍልተውላቸው። ቀርነ ቅቡ የሚባለው ዘይቱ ማለት ነው። ይሄ ከፈላላቸው መካከል ማን ነው? እነ ዳዊትን ነው አይደል የምናየው። እንግዲህ አሁን ወደኛ ወደ ኢትዮጵያ ስንመጣ በማን ዘመን ቆመ ይሄ የነገስታት እንትን? ቀርነ ቅቡ እየተቀቡ መንገስ ማላይ ነው የቆመው? በነገስታት በቤተክርስቲያን አባቶች ጳጳሳት መጥተው ማንን ያነግሳሉ? ንጉሱን በዓለ ሲመት ያካሂዳሉ።
ይሄ አፄ ኃይለ ሥላሴ ላይ አቁሟል። እንደውም ምን ይባላል ይሄ ስርዓት የሚፈጸምባቸው ቦታዎች መናገሻ ይባላሉ። መናገሻ ማለት ኢንዳይሬክት ምንድነው መንገሻ አይታችሁ ታውቃላችሁ? ከአዲስ አበባ ወደዛ ወጣ ብላችሁ እዚህ አለ፣ ጎንደር አለ፣ ወደዚህ ወደ ደቡብም አለ። በአራቱም አቅጣጫ ላይ ብቻ ይሄ መናገሻ የመንገሻ ቦታዎች አሉ። ምንድነው የሚደረገው? ርዕሰ አድባራት የሚባል አለ አይደል? ርዕሰ አድባራት የት ነው ርዕሰ አድባራት? ርዕሰ አድባራት አክሱም ጽዮን ነች። አክሱም ጽዮን ላይ አሁንም ስትሄዱ ትጎበኙታላችሁ። የንጉስ ማንገሻ ቦታ ለብቻው ውጪ ተሰርቶለት ተቀምጦ ቀርነቅቡ የሚፈላበት ተይዞ የሚቀባበት ቦታዎች ሁሉ በትክክል የብሉይ ስርዓትን በጠበቀ መልኩ ተስተካክሎ የተቀመጡ ቦታዎች አሉና እዚያ አክሱም ጽዮን ላይ ያ ይደረጋል። ልክ አክሱም ጽዮን ማለት በእስልምናው ምን ይባላል? መዲናቸው ምንድነው የሚባለው? ከአባው ያለበት ማለት ነው። እንደዛ የአንድ ከተማ ወይም ደግሞ የአንድ ቦታ ሀገር ተብላ የምትጠራ ሳትሆን ርዕሰ አድባራት አክሱም የምትባለው እንደ ከተማ እንደ ሀገር ክፍል ሳትሆን እንትን የምትደረገው እንደምንድን ነው? ልክ የሃይማኖት ምንድነች? መናገሻ መንገሻ። አሁን ላይ ምንድነው የሚደረገው? በእስልምናው አክሱም ጽዮን ላይ ምን አይደረግም? ከኦርቶዶክስ ውጪ ምን አይደረግም? አስከሬን ግብአተ መሬት አይፈጸምለትም። ከዛ በተወሰነ ቢያንስ 5 ኪሎ ሜትር 10 ኪሎ ሜትር 5 ኪሎ ሜትር ከዚህ ወንጂ የሚያክል ወጣ ተብሎ ነው ያ ስርዓት የሚፈጸመው። ለምንድን ነው ያ የሚፈጸመው ቢባል ቦታው ሙሉ አክሱም ተብላ ሀገሪቷ ስትከበብ ለምን ተደርጋ ነው? ለቤተ ክርስቲያን ልክ ኢየሩሳሌም ተብላ እንደተከበበች እንደታጠረችው አክሱም ጽዮንም ልክ እንደምን እንደታጠረችው እንደዚያ እሱን ሁለተኛ የት ላሊበላም እንደዚሁ ቅዱስ ላሊበላ ያለበት ቦታ ላይ ሌላ እንትን አያሳርፉም። ከዛ አካባቢ ትንሽ ወጣ ብለው ነው መስጊዶቻቸውንም ወይም ደግሞ የአምልኮ ስፍራቸውን ሊፈጽሙ የሚችሉት ሌሎቹ ማለት ነው። ስለዚህ ካህናት አንደኛ ነግሰው ያገለግላሉ፣ ሁለተኛ ምን ብለው ያገለግላሉ? እየቀቡ ቀርነቅቡ እያፈሉ ያገለግላሉ ማለት ነው። ከዛ በተጨማሪ እንግዲህ ምዕራፍ 3 የሚለው ላይ እንገባለን። ምዕራፍ 3ን ከማየታችን በፊት የመጀመሪያው ምንድነው የሚለው? በምድረ ፍልስጤም የነበሩ የሃይማኖት ፖለቲካ ቡድኖች ይባላሉ። አሁን ፍልስጤም እስራኤል ፍልስጤም ይባላል አይደል? አሁን ላይ እንደውም ምንድነው የሚባል ጋዛ ነው የሚሉት አይደል? ምንድነው እዛ ጋር ያለው ነገር? የመጀመሪያ ስር ታሪኩ ምንድነው? ፍልስጤም ማን ነች? እስራኤልስ ማን ነች? አሁን ላይ እኛ ዓለም በአጠቃላይ ትኩረት ወደዛ አድርጓል። ሁሉም የእምነት በተለይ ክርስትናና በእስልምና ውስጥ ያሉ ሰዎች በአጠቃላይ ወዴት ነው የሚሄዱት? የጋራ ቦታችን ነች ብለን ነው አይደል ተብሎ ነው በዓለም ደረጃ ላይ የሚታመነው። መስጊድ አለ፣ ቤተክርስቲያን አለ። ካቶሊኩም፣ ፕሮቴስታንቱም፣ ኦርቶዶክሱም አንድ ላይ በህብረት ሆኖ ምን ይላል? ያችን ቦታ ምን ያደርግባታል? ይገለገልባታል፣ ይጠቀምባታል። በነገራችን ላይ ይሄ ፍልስጤምና ሚድል ኢስት የሚባለው ፍልስጤምና ምን እስራኤል ብለን ያስቀመጥ ነው። እስራኤል አሁን የተሰበሰበችው ከመሰብሰቧን በፊት የነበረችው በታሪክ ላይ የምትወሰዋ ይችን እስራኤል ታሪክ ውስጥ የምናገኛቸው ሌሎች ቡድኖች ይዘዋት ነበረ። ከነዚህ ውስጥ ፈሪሳውያን አንዶቹ ናቸው። ምንድናቸው ፈሪሳውያን? ሚነግረኛል። ሌላ ከፈሪሳውያን ቀጥሎ ሰዱቃውያን የሚባሉ አሉ። ከሰዱቃውያን ቀጥሎ ደግሞ ኤሳውያን የሚባሉ አሉ። ከኤሳውያን እንደገና ተጨማሪ ጸሐፍት የሚባሉ አሉ። ጸሐፍት ፈሪሳዊም አሉ። ለብቻቸው ደግሞ ጸሐፍት የሚባሉ አሉ። ምንድናቸው እነኚህ ነገሮች? ፈሪሳውያን ለምሳሌ በምንድን ነው እንትን የሚሉት? ምን ታስታውሳላችሁ? ፈሪሳዊ
ሕግ አዋቂና ተርጓሚ ነን ብለው ያስባሉ። እሺ ሌላስ ፈሪሳዊ የተለየም በምን አዎ ብሉይን እኛ እናውቃለን። ብሉይን እኛ ስርዓቱን ምን እንለዋለን እንተከብረዋለን ብለው የሚያስቡ ናቸው ፈሪሳውያን የሚባሉት። እጅግ በጣም ወግ አጥባቂዎች ናቸው። ክርስቶስን እንደውም ምን ብለውት ነበረ? ከነባራዊው ንጉሱ ጋር ሊያጋጩት ብዙ ጊዜ ይሞክሩ ነበር። ምን እያሉ? ግብር በእውነት ግብር መክፈል ያስፈልጋል ይሉታል። ይመጡና ከዚያ በሰንበት ምን አድርገሃል? ተአምር ሰርተሃል፣ ሙት አስነስተሃል፣ ጎባጣ አቅንተሃል እያሉ ይፈታተኑት ነበር። እነኚህ ፈሪሳውያን የሚባሉት ምንድን ናቸው? እምነታቸው ምንድን ነው? ብሉይ ኪዳን ነው አይደል? እግዚአብሔር ብለው ነው የሚያምኑት። የአብርሃም ምኖች ነን ነው የሚሉት። የአብርሃም ልጆች ነን ብለው ነው የሚያምኑት። የአብርሃም ልጆች ነን ብለው ሲያምኑ ክርስቶስ ራሱ ምን አላቸው? የአብርሃም ልጆች ብትሆኑማ የአብርሃምን ስራ ምን ትሉ ነበር? ትሰሩ ነበር፣ በሰራችሁ ነበረ እያለ ይገስጻቸው ነበረ። ማንን? ፈሪሳውያንን። አሁን እነኚህ ፈሪሳውያን አንድ አሉ ለብቻቸው። ከዚያ ደግሞ ጸሐፍት ይላቸዋል። ከማንበብም አልፈው መጽሐፍ ያዘጋጃሉ፣ ይጽፉ ነበረ ጸሐፍት ፈሪሳውያን። በዚህ በጣም ትምክተኞች ናቸው። እኛንን ያለነው የሚል እሳቤ ውስጥ ነው ያሉት። በቃ ለነሱ የሚታያቸው የክርስቶስን ሕግ ምን እንዳሉ ነው? እንዳስጠበቁ እንደጠበቁ ነው። ለምሳሌ ከነሱ ውስጥ የወጣ ሰው ነበረ። ማንም ይባል መጨረሻ የማታ ተማሪ የሆነው ይደበቅ ነበር አይደል? የሚያስደብቅበት ዋናው ቁም ነገሩ ምንድን ነበረ? የብሉይ መምህር ነበረ። እነሱም አብረውት ይቀመጡ ነበረ። ምን እንዳያነሱበት፣ ጥያቄ እንዳያነሱበት፣ አንተ አዋቂ አይደለህ፣ አንተ እንዲህ አይደለህ ብለው እንዳይሉት። ነገር ግን እዚህ ላይ የምናያቸው እነኚህ ፈሪሳውያን ምንድነው ጥቅማቸው? በየጎዳናው ላይ ምን ያደርጋሉ ይላል? የጸሎት መጽሐፋቸውን ያነሳሉ። አደባባይ ላይ ይጸልያሉ። አደባባይ ላይ መጸለይ ክፋት ኖሮት አይደለም። እሳቢያቸው እግዚአብሔርን ማግኘት ሳይሆን አንቱታን ማግኘት ነው። ከሰው ክብር ምን ማለት ነው? መሻት መፈለግን ነው። ራሳቸውን አመጻድቀው መውጣት ነበር የነኚህ የፈሪሳውያን ትልቁ እንትን። እግዚአብሔር አለ፣ አዎ እግዚአብሔር እንዳለ ያምናሉ። የሙሴን ሕግ ምን ማድረግ? ማስከበር። አብዛኛውን ወደ ክርስቶስ ክስ ይዘው የመጡት ማን ናቸው? ጸሐፍት ፈሪሳውያን ናቸው። ሕግ እያጣቀሱ እዚህ ላይ እኮ እንዲህ ይላል፣ ይህችን ሴት ታዲያ ምን እናድርጋት? ክርስቶስም ያውቃቸው ስለነበር ምን ይላቸዋል? በቃ ጥያቄን በጥያቄ ይመልስላቸዋል። መጽሐፍትን በመጽሐፍ ይመልስላቸዋል። ለምንድን ነው እንደዛ የሚመልስላቸው? ክርስቶስ በተመሳሳይ ልክ ለነሱ በመለሰበት ጥያቄን በጥያቄ ጥቅስን በጥቅስ በመለሰበት እንትን ውስጥ ለሁለት ነገሮች ሲመልስ እናያለን። የመጀመሪያው ከሱባኤ በኋላ ሲወጣ ማን አገኘው? ዲያብሎስ ሲፈትነው ዘንድ ወደ ተራራው ይዞት ወጣ። ከዚያ 3 አይነት ፈተናዎች አቀረበለት። እነኚህም ግማሹን በምን መለሰለት? ጥቅስ ሲጠቅሱለት እንዲህ ተብሎ ተጽፏል ብሎ መለሰ አይደል? ሌላኛውን ደግሞ ነገርን በነገር መለሰለት። ተራራ ላይ ሲያወጣው ወይም ደግሞ ለኔ ስገድልኝ ሲለው መጨረሻ ላይ ባለው ነገሮች ውስጥ ደግሞ ምን አደረገ? ገሰጸው። እንደዚሁ ሰይጣንን በመለሰበት መልስ ማንን መልሷል? ጸሐፍት ፈሪሳውያንን መልሷል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። ከናንተ መካከል ከብቱ ወይንም እቃው ወደ ጉድጓድ ቢገባበት በሰንበት የማያወጣ ማን አለ? ከብቱ ይብሳል ምኑ ይብሳል እያለ እያነጻጸረ መልሷልና
ይሄ እነሱን ሲመራቸው የነበረው ማን እንደሆነ ሊገልጽልን ነው። በእግዚአብሔር ነው የምንመራው፣ የእግዚአብሔርን ቤት ነው የምናስጠብቀው ይበሉ እንጂ ሊድ የሚያደርጋቸው ጋይድ የሚያደርጋቸው ክፉ መንፈስ እንደሆነ ያንን ሲያያይዝ ተመሳሳይ ጥያቄዎችን ተመሳሳይ መልስ ለሰይጣንም ለሰዎቹም ሰጥቷቸዋል ማለት ነው። ስለዚህ ፈሪሳዊ ማለት ፓራሽ ከሚለው የዕብራይስጥ ቃል የወጣ ሲሆን ትርጉሙ የተለየ ማለት ነው። እንግዲህ እነዚህ ወገኖች አፋዊ ትእዛዝ ብቻ በመጠበቅ የሕግ ፈጻሚ መስለው የሚታዩ እንደነርሱ እርምጃ የሚሄደውን የሚያውቁ የሚከሱ ነበሩ። ፈሪሳውያን ምንም የቅኝ አገዛዝ ቀንበር መላልሶ ቢያደቃቸውም ባህልና ልምዳቸው አይነካም የሚሉ ነበሩ ይላል እዚህ ጋር ማለት ነው። አሁን ማን ነው ቅኝ ግዛት የገዛቸው? በማን የተገዙት? በቄሳሮች ተይዘዋል አይደል? ቄሳሮች። ለዛ ነው የቄሳርን ለቄሳር እያለ ክርስቶስ የመለሰላቸው። በቄሳሮች ተገዝተዋል። ቄሳር ማለት ሮም ጣሊያን ማለት ነች። ጣሊያኖች ገዝተዋቸዋል። ጣሊያኖች ገዝተዋቸው ክርስቶስን መሲሁን የሚጠብቁት የነበረው ምን ብለው ነበረ? ከዚህ ባርነት ምን ይለናል? ነፃ ያወጣናል ብለው ነው ጓጉተው የሚጠብቁት የነበረው። ለየትኛው? ለስጋዊ ባርነታቸው እስከ መጨረሻው ጥግ ድረስ ጓጉተው ሲጠብቁ ነበረ፣ ሲያዩ ነበረ። አዎ መሲሁ መጥቷል እያሉ ማለት ነው። ለዚህም ነው ሄሮድስ ደግሞ ስልጣኔን ምን ይልብኛል? ይጋፋኛል ብለው ማለት ነው። እዚህ ላይ ሮማውያን አንድ የሚጠቀሙት የአገዛዝ ሲስተም አለ። ምንድነው የሚጠቀሙት ሲስተም? የገዙትን ወይንም ደግሞ ቅኝ ግዛት የያዙትን በቀጥታ ሁሉም ነፍገው አያስተዳድሩትም። ምንድነው የሚያደርጉት? ኢንዳይሬክት በእጅ አዙር ነው የሚያስተዳድሩት። ልክ እነኚሁ ሮማውያን ማንን ይዘው ነበር? ኢትዮጵያን አይደል? ጣሊያን ኢትዮጵያን ወራለች። ስትወር በሁለተኛ በመጡበት ጊዜ እነሱ ፖፓቸውን ሊያነግሱብን ሳይሆን በእኛው ፓትርያርኮች ምን ሊያደርጉን ነበር ሐሳባቸው? ሊያሰግዱን ነው አይደል? አቡነ ጴጥሮስ ጋር ሄዱ። ህዝቦን ንገሩ፣ እርሶም ስልጣኑን ይዘው ምን ይላሉ? ይቀጥላሉ። እሳቸውስ ምን አሉ? ህዝቡንም መሬቱን ማወገዙና ከነኚህ ሰዎች ጋር ተጣሉ። እዚያው በመድፍ ምን አደረጓቸው? ሰዋቸው። በረከታቸው ይደርብን። ስለዚህ በተመሳሳይ እዚያም ሀገር ላይ የት? ኢየሩሳሌም፣ እስራኤልም እንዲህ አይነት አገዛዝ ነበር የያዙት። እስራኤልን በሚያስተዳድሩበት በዚያን ሰዓት ሊቀ ካህናቶቻቸውን ምን አላሉባቸው? አልሻሩባቸው። ማናማ ናቸው? ሐናና ቀያፋ ናቸው። የራሳቸው ናቸው። የነሱ ምስለኔ ምን አልተባለላቸው? አልተሻረባቸው። ምስለኔያቸው ማን ነው? እጁን የታጠባል አይደል? ማን ነው? ጲላጦስ ነው። የጲላጦስ የበላዮች ናቸው። ምኖቹ? ቄሳር፣ የሮማ ቄሳሮቹ። ስለዚህ ጲላጦስ አንተ ካልፈረድክ ወደ ማን እንሄዳለን? ወደ ቄሳር እንሄዳለን። ስለዚህ ፍርድን ስጠን ሲሉት ነው አይ እናንተ የፈለጋችሁትን ምን በሉ፣ እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጁን የታጠበው። መጨረሻ ላይ ግን በሰማዕትነት ቅዱስ ሆኖ ያረፈው። በረከቱ ይደርብን። ስለዚህ እንዲህ አይነት አስተዳደር ነው የሚያስተዳድሩት። እነኚህ ፈሪሳውያን ደግሞ ቤተ መቅደስ ውስጥም ገብተው በጣም ብልጣብልጥ ሆነው በሚገርም ሁኔታ ከሚያደርጉት ብልጣት መካከል አንዱ ምንድነው የሚያደርጉት? ጎዳና ላይ ምንድነው የከብት ገበያ፣ እኛ ጋር ሮብ ነው አይደል? የከብት ገበያ ቀን የቤተ መቅደሱን በር ወለል አድርገው ይከፍቱታል። ከዚያስ ከነሱ ወገን ምን ይላካል? ከብት የሚያስደነብር የሆነ ነገር ያደርጉና ከብቱ ይደነብርና ወዴት ይገባል? ወደ እግዚአብሔር ቤት ይገባል፣ ወደ ቤተክርስቲያን ይገባል። ሲገባ ምን መርቶት ነው? መንፈስ ቅዱስ መርቶት ነው። ይሄ እግዚአብሔር ንብረት ነው። ስለዚህ ምን አይልም፣ እንዴት ታወጣላችሁ? በቃ ይግባ ይባልና በሩ ይዘጋል። በዛ በከብት የገበያ ቀን ሁሉ ምን ያደርጋሉ? ያጠራቅማሉ። ክርስቶስ መጨረሻ ምን ይዞ ሄደ? ጅራፍ ይዞ ሄደ።
ይሄን ብልጠታቸውን ብዙ ያጠራቀሟቸው ዋኖስ ከብቶች ምናምን እንደዚህ የገለበጠ የሸኘበት ጊዜ ማለት ነው። ከዛ ይሄ እግዚአብሔር መስዋዕት ነው ይላሉ። መጨረሻ ያጫርታሉ አውጥተው። ገቢው ለማ ለራሳቸው። ይሄ ፈሪሳውያን ምንድነው? እናንተ ከፈሪሳውያን ቁርሾ ምን በሉ ተጠበቁ ይላል አይደል? እንዲህ አይነት ለቤተ ክርስቲያን አሳቢ በመምሰል ግን የራሳቸውን ስሜትና የራሳቸውን ስጋዊ ፍላጎት ምን የሚሉ የሚያሟሉ ናቸው ፈሪሳውያን የሚባሉ። ስለዚህ የቅኝ አገዛዝ ቀንበር መልሶ ከዛ ለመውጣት ነበር ይሄን የሚያደርጉት። ከአይሁድ ዘር ውጪ የሆነ ከማንኛውም ጎሳና ዘር ጋር በባህል በስልጣኔ መቀራረብ እንደ መርከስ ሕግ እንደ መተላለፍ ይቆጥሩ ነበር። አሁን ዘራቸውን ምን ያደርጋሉ? ይለያሉ። እዚህ ጋር የተቀመጠው የመሲህ መምጣት ነቅተው ተግተው ይጠብቁ ነበር። ከትንሣኤ ሙታን በኋላ ስጋዊ ኑሮ አለ ብለው ቢያምኑም ትንሣኤ ሙታንን ያምናሉ። መጠነኛ ዕውቀትም ብዙ ሀብትም የሌላቸው ሰዎች ናቸው። የመሲህን መምጣት ይጠባበቁ የነበሩት የጦር ኃይሎች አቋቁሞ የጦር አበጋዝ ሆኖ ከሮማውያን ቅኝ አገዛዝ ያወጣናል ብለው ያምኑ ነበር። እነኚህ ማን ናቸው? ፈሪሳውያን። አሁን ደግሞ ሰዱቃውያን የሚባሉ አሉ። ማን ናቸው ሰዱቃውያን? ሰዱቃውያን የሚባሉ አሉ። እዚያው ነው ያሉት። እነኚህ ምንድነው ዶክትሪናቸው? እምነታቸው ምንድነው? ትንሣኤ ሙታን የለም ብለው የሚያምኑ ናቸው። እኛ ምን እንቀበላለን? ትንሣኤ ሙታን እንቀበላለን። ለምንድነው እነሱ የማይቀበሉት? ለምንድነው እኛ የተቀበልነው? ለምሳሌ ከአምስቱ አዕማደ ምስጢራት መካከል ዋና ዋና ብላ ቤተክርስቲያን ካስቀመጠቻቸው መካከል በአንድ በመጨረሻው ዘርፍ ላይ ያስቀመጠችው ምንን ነው? ትንሣኤ ሙታን። የመጀመሪያው ምስጢረ ሥላሴን አድርጋ መጨረሻውን ይሄ ሁሉ ነገር ከሞት በኋላ ህይወት የለም ብለን ካመንን ከላይ እስከታች ድረስ ያለው ነገር ሁሉ ምንድነው የሚሆነው? ውድቅ ነው የሚሆነው። ከሞት በኋላ ምን አለና? ህይወት አለና። ለምሳሌ ከሞት በኋላ ህይወት አለ። ይሄን ትምህርት ማን ነው አዕማደ ምስጢራት ወይም ደግሞ ትምህርት ሃይማኖት ተምረናል አይደል? ተምረናል አይደል? ትንሣኤ ሙታንን በምን እንገልጸዋለን? እስቲ ትንሣኤ ሙታን በምን ተገለጸልን? ለአንድ ሰው ትንሣኤ ሙታን አለ ወይንስ የለም ብሎ ቢጠይቀን ምን ብለን እንመልስለታለን? ለምሳሌ እነኚህ ፈሪሳውያን ምን ይላሉ? ማን ነው ሰዱቃውያን? ትንሣኤ ሙታን የለም ብለው ያምናሉ። መጥተው ለኛ ይጠይቁናል። ትንሣኤ ሙታን የለም አሉ። ምን እንመልስላቸዋለን? አለ ክርስቶስ እንደተነሳ እንገልጽላቸዋለን። አንድ ሌላስ? ሃይማኖት የሌላቸው ሰዎች ቢያነሱብንስ ትንሣኤ ሙታን እንዴት እንገልጸዋለን? ሃይማኖት የሌለው ሰው መጣ። አሁን ትንሣኤ ሙታን በእውነት አለ ወይንስ የለም ብሎ ቢጠይቀን ምን ብለን እንመልሳለን? እሺ ጥሩ። በሚዘራ ዘር ሴድ ወይም ደግሞ ስንዴ ለምሳሌ በሚለው እህታችን ባስቀመጠችው ስንዴ ምን ይሆናል? ይበሰብሳል። ግን ይበሰብሳል? ድፍን ብሎ ነው የሚበሰብሰው? አሁን እሱንም መረጃ ልናስተካክል ይገባናል። ስንዴ መብቀል የሚጀምረው ሲበሰብስ ነው እንዴ? አፈር ሳይነካው ስንዴን ዝም ብለን የምናስቀምጠውና ውሃ ብናረግበት ምን ይላል? ይበቅላል። ሳይበሰብስ ምንም
ይሄ መድ ወይም ደግሞ ይሄ አፈር ሳይኖረው አቧራ ሳይነካው በራሱ በቆልት የሚባል ነገር አለ አይደል? እንደዛ ይበቅላል። ይበቅልና ግን ግንድ ምናምን ሊይዝ ይችላል። እዚያው ላይ እንዲህ ሊወጣ ይችላል። ሲዷ ያቺ ጥራጥሬዋ ምን ሳትል ሳትበሰብስ እዚያው እንዳለች እያየናት እኮ ነው። ጠርሙስ ውስጥ በቆልቶች እናያለን አይደል? እንደዛው ሲዱ ምን ሳይበሰብስ ቅጠል ሁሉ ያወጣል። አላያችሁ? በቆልት ላይ ማለት ነው። ነገር ግን ሙሉ በሙሉ የሚጠፋበት እንትን አለ። ምን ሲሆን ነው የሚጠፋው? ሲዱ ሙሉ በሙሉ ይጠፋል። ምን ሲያገኝ? ከላይ አበባ አውጥቶ ከላይ ፍሬ ሲጀምር ቆፍረን እናወጣው እስቲ እንትኑ እናገኘዋለን። ማፍራት ሲጀምር ምን ብሏል? በስብሷል። ራሱን፣ መልኩን፣ ቅርጹን ምን ብሏል? ቀይሯል፣ አጥቷል። ልክ እንደዚሁ ትንሣኤ ሙታንም እንደዚሁ ነው። ምን ስንል ልክ ማንነታችን ስጋችን ሲፈርስ ነፍስና ስጋችን ምን ሲለያይ ፍሬያችን የት ነው የሚታየው? በላይ በሰማይ። ከዚያ እንደገና ከበሰበስንበት በአዲሱ ፍሬ ባፈራነው ፍሬ ከታች ያለችው አንዷ ትንሿ ፍሬ ምን ሆና? ብዙ ሆና። እኛ ሳንሆን ብዙ ሆነን የምንመጣው የእግዚአብሔር ቸርነት ታክሎበት ትንሿ የሰራናት የጽድቅ ስራ ምን ሆና ትመጣለች? ማን ቸርነቱን አድሎባት? እግዚአብሔር ቸርነቱን እንትን ብሎበት። የኛ ስራ እኛ ሰራን የምንለው ስንት ነው? አንድ ነው። እግዚአብሔር ደግሞ አብዝቶ ምን ይለዋል? ይመዘግበዋል። ያ ምኑን ሲታከልበት ነው? ቸርነቱ ሲታከልበት። ስለዚህ አንድ ይሄ ነው። ይሄን አይነት ምልከታ ለማጥፋት ሰዱቃውያን ትንሣኤ ሙታን የለም ይላሉ። አሁን ትንሣኤ ሙታን የለም ከሚሉት አካላት መካከል ነበሩ የክርስቶስን ትንሣኤ ምን ለማድረግ ሲሞክሩ የነበሩት? ሲሸፋፈኑ መስቀሉን ከቀበሩት መካከል የመጀመሪያ ዋነኞቹ አፈር አልባሾች ሰዱቃውያን ናቸው። ምክንያቱስ የነሱ ዶክትሪን በክርስቶስ ትንሣኤ ምን ብሏል? ተሰብሯል። ሁለት ነገር ነው ሁለት ትንሣኤ አይተናል። የማንና የማንን? እስካሁን ድረስ ሁለት ትንሣኤ ነው ያለው። በትንሣኤ የተነሱ ማንን ያየ ነው? ፍጹም ትንሣኤ ከሞት መነሳት አለ። ምንም ከሞት የተነሱት እና አልዓዛር ተመልሰው ምን ብለዋል? ሌሎችም ከሞት የተነሱት ሰዎች ዛሬ ላይ አሉ እንዴ? የሉም። እንደገና ደግሞ ያልሞቱትም እነ ቅዱስ ዮሐንስ ወንጌላዊ ነገ መጥተው ምን ያደርጋሉ? ይሞታሉ፣ ሞትን ይቀምሳሉ። ፍጹም ትንሣኤን ይዘው የተነሱ ሁለት አካል ናቸው። እናትና ልጅ፣ እመቤታችንና ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ትልቁ የክርስቶስ ዓላማ ምንን ማሳየት ነው? ትንሣኤ ሙታንን። የመጣበት አንዱ ሊወርድ ሊሰቀል ለሰው ልጅ ምን ሊሆን? ቤዛ ሊሆን ነው አይደል? ከዚያ ቀጥሎ ደግሞ ትንሣኤ ሙታን እንዳለ እንዲያምኑ እንዲያረጋግጡ ሊያሳያቸው የሰው ልጅ ምን አካል ምንድነው ወደ መቃብር ወርዶ በስብሶ እንደማይቀር ትንሣኤ ሙታን እንዳለው ለዚህም የመጀመሪያውን ፕሮሚስ ወይንም ደግሞ ቃል ኪዳን ሊወጣ ምን ብሎ መጣ? ራሱን ቤዛ ሊያደርግ ተወልዶ መጣ። ከሞተ በኋላ ከዚያ በሲኦል ተመላለሰ፣ ነፍሳትን አወጣ። ከዚያ ምን አደረገ? የትንሣኤ በኩር አይደለ? በኩር ሆኖ ተነሳ። የዚህ ሰሞን ወንጌል ስለሆነ ማለት ነው። ያንን አደረገ፣ አለፈ። እመቤታችንም እንደዚሁ ከ64 ዓመት በኋላ ጥር ላይ ምን አደረገች? አረፈች። ከዚያ ምን ላይ ተነሳች? ሞትሽ በጥር ረፍትሽ በጥር ነሐሴ መቃብር አይደል? ነሐሴ ላይ። ከዚያ በኋላ ትንሣኤዋን መቼ አሳየች? በ16 አይደል? 16 እንትን የምንልበት በዛ ምክንያት ነው። ስለዚህ ይሄንን ነገር ሊያፋልሱ የመጡ ስለሆኑ ይሄንን አለማመን ደግሞ ፍጹም ከሃይማኖት አውድ ውስጥ ሊያስወጣ ስለሚችል
አምስቱ አዕማደ ምስጢራት መካከል አንደኛውን ምንድነው? ትንሣኤ ሙታን። ይሄ ትንሣኤ ሙታን የሚለውን ነገር ምን አደረጉ? ሻሩ። አናምንም ብለው ተነጋገር። እነዚህ ወገኖች ፈሪሳውያን ተቃራኒ ናቸው። ቡድኑም የሀብታምና የካህናት ቡድን ነው። ስለ ስርዓትና ስለ ሃይማኖት ግድ የለሾች ነበሩ። ከቅኝ ገዢዎች ጋር ተስማምተው ነበሩ። ስልጣንም ለመጠቀም እዚህ ላይ በደንብ አድርጋችሁ እዩት። ስልጣንን ብቻ ለመጠቀም የሚፈልጉ ነበሩ። ከሃይማኖት መጻሕፍትም የሙሴን ሕግ ብቻ ይጠቀሙ ነበር። በራሳቸው አስተያየት ይተረጉሙት ስለነበረ በትንሣኤ ሙታን አለ የሚለውን አያምኑም ነበረ። አሁን እዚህ ላይ ምን ያዛችሁ? ከሃይማኖት መጽሐፍ የማንን መጽሐፍ ብቻ ይፈልጉ ነበር? የሙሴን መጽሐፍ ብቻ ሕግ ብቻ ይጠቀሙበት ነበር። ለምንድን ነው ይሄን ብቻ ይጠቀሙበት የነበር? ሕግ ነው አይደል? ከሙሴ ሕግ መካከል ምን እናስታውሳለን? አትግደል፣ አትስረቅ፣ አታመንዝር እንዲህ እያለ የተደረደረ 10 ትእዛዛት የሙሴ ሕጎች ናቸው። ለሙሴ የመጣለት ሕጎች ናቸው። ለምንድን ነው የሚጠቀሙበት ብለን ስንል ዛሬም ኢአማንያን ሃይማኖት የሌላቸው በየፍርድ ቤቱ የተቀመጡ ሕጎች የማን ሕጎች ናቸው? የሙሴ ሕጎች ናቸው። ያለ ሙሴ ሕግ ሰው በሰላም አይኖርም። አትግደል የሚለው ሕግ ባይቀመጥ ኖሮ ለምሳሌ በሃይማኖት ብቻ ተቀምጧል። ሃይማኖተኛ ብቻ ነው የሚጠብቀው። ሌላው ካልጠበቀውስ ህዝብ ይተላለቃል አይደል? አትስረቅ የሚለውስ ሰዎችን አከባብሮ አፈራርቶ ሊያስቀምጥ ይችላል። ለዛ ፐርፐስ ብቻ በብልጣብልጥነት ይጠቀሙታል እንጂ ሃይማኖት አውዱን ምንድነው ተረድተውት አይደለም የሙሴን ሕግ የሚጠቀሙት። ራሳቸው ምን ለማድረግ በሰላም ማንም እንዳይነካቸው ተገን ሽፋን እንዲሆናቸው። ለዚህ ነው አሁን ላይ ያሉ ፓጋኖች ምን ብለው የሚያምኑት? ሃይማኖት የሚል ነገር ሰዎች ፈሪዎች የፈጠሩት ምንድነው ይላሉ? ተቋም ነው። ፈሪዎች በራሳቸው ከለላ የለንም ጠባቂ የለንም ብለው የሚሉ ሰዎች ሃይማኖት የሚለውን ነገር ምን አደረጉት ይላሉ? አቋቋሙት። ከየት የተነሳ ነው? ከነኚህ ከሰዱቃውያን የተነሳ ነው። የነኛ ርዝራዦች ናቸው የመጡት አሁን ላይ ማለት ነው። ስለዚህ እነኚህ ሰዱቃውያን ደግሞ ምንን ይፈልጉ ነበር? ስልጣንን ለምንድን ነው የሚፈልጉት? ለስጋዊ ክብርና በቃ እስካለህ ጊዜ ብቻ ምን በል ኑር፣ ተደስተህ ኑር የሚለውን ሐሳብ ሰውን ገዝተው ለመኖር ምኑን ይጠቀማሉ? ይሄንን ሰዱቃውያን ሆነው ይሄን ሐሳብ እያራመዱ ይኖሩ ነበር ማለት ነው። ስለዚህ ትንሣኤ ሙታን አለም ብለው ምን አይሉም? አያምኑም። ከሞት በኋላ ህይወት አለ ከተባለ ምን ይኖራል? ቅጣት ይኖራል። እንደፈለጉ የተንዘላዘሉ መኖር አይቻልም። ምን ስላለ? ፍርድ ስላለ። አሁን ትንሣኤ ሙታን አለ ወይንስ የለም ብዬ ስላችሁ ምን አላችሁኝ? አለ አይደል? እዚህ ያለው ሰማይ ማን ያየው? ያየው አለ እዚህ ውስጥ እላይ ያለው የተዘጋጀልን ኢየሩሳሌም ሰማያዊትን አይቶ የተቀመጠ ሰው አለ? የለም። እስቲ ከልምድ እንዲህ ስለነበር እንዲህ ይሆናል ብላችሁ የምትሉት ነገር አለ? አሰናስላችሁ እስቲ ንገሩኝ። ትንሣኤ ሙታን በላይ በሰማይ ቦታ አለን ብላችሁ ያረጋገጣችሁት ሰው ከተሞክሮ ነው የሚያምነው አይደል? ከተሞክሮ ነው። ከኋላ ከደረሰብን ነገር የፊቱን ምን እንለዋለን? እንገምተዋለን። ከመጽሐፍ ስንወጣ ነው። መጽሐፉ ላይማ ቁልጭ አድርጎ ያስቀምጥልናል። ምንድነው የምናየው? እኛ ከመወለዳችን በፊት ምን ብለናል? ተጸንሰናል አይደል? ጽንስ ሆነን በእናታችን ማህፀን ውስጥ ነበር። ጽንስ ሆነን በእናታችን ማህፀን ውስጥ ስንኖር ይህችን ምድር እናውቃታለን? አስበናት እናውቃለን? አናውቅም አይደል? ልክ ስንመጣ ይህችን ምድር አሰብናት። ያቺኛዋ ምን አለችብን? ጠበበችብኝ። እስቲ ተመልሳችሁ ወደ እናታችሁ ማህፀን በፍላጎት ግቡና ኑሩ ቢባል ገብቶ የሚኖር ሰው አለ? በፍላጎት እስቲ ተመልሳችሁ ኑሩ በቃ ትችላላችሁ፣ አማራጭ ልስጣችሁ ቢባል
ማን ነው የሚኖረው? ለምን አትኖሩ? ይበቃል፣ ይበቃችኋል። በቃ እንደ ቀድሞ ልመልሳችሁ ቢባል ማን ነው በፈቃደኝነት የሚኖረው? የዚህች ዓለም ህይወት ምን ብሎኛል፣ አንገሽግሾኛል፣ ኑሮ መሮኛል፣ ምናምን ተወዷል ምናምን ብለን እናወራለን እንዳቅምቲ። ግን አይ በቃ ኑሮ መሯችኋል፣ ስለዚህ ተመልሳችሁ የት እናታችሁ ማህፀን ሳትሰሩ ሳትለፉ በአምቢሊካል ኮርድ ብቻ እየመጠጣችሁ ምን በሉ ኑሩ ቢባል ማን ነው እሺ የሚለው? አለ አለ እንደ እጁን ያወጣ የለም። ለምንድን ነው ማንኖረው? አሁን ላይ እዚህ ላይ ምን አይተናል? ከዛ የተለየ ብርሃን አይተናል። አላየንም? ሰፊ ቦታ አይተናል። አላየንም? ብዙ ሰዎች፣ ብዙ ጓደኞች፣ ብዙ ወንድሞችን ምን ብለናል? ለምደናል። የኛ የምንለው ቤተሰብ ምን ብለናል? አቋቁመናል። ሞት የሚያስጠላን፣ ሞትን የምንፈራውም ለዚህ ነው። ነገ ትሞታላችሁ ሲባል ወይኔ ከዚህ ማህበረሰብ ልለይ ነው፣ እዛ ጨለማ መቃብር ውስጥ ምን ልል ነው? ልገባ ነው። በቃ ይታየናል አይደል? ድራሩ ላያችን ላይ ምን ሲል ግጥም ሲል ልክ ሰዎች ላይ አድርገናላ። ሳጥኑ ተከፍቶ አፍንጫችን ተጠቅጥቆ እጃችን ተሳስሮ በመዶሻ ክፋቱ እኮ አንወጣ አይደል? ሚስማር መጥቶ በመዶሻ በደንብ ይመታል ዙሪያው። እንግዲህ ወጥቶ ያስቸገረ ሰው ሊኖር ይችላል። ይሄን ስለምናይ ለኛ እኮ አንፈልገውም። እንደዛ ባይሆን ትንሽ ክፍተት ቢኖረን እንወዳለን። ግን የለም ሁሉም የሰራውን ያንኑ የእጁ ምን ይላል ይወስዳል። አንፈልግ። አሁን ይሄን ትምህርት የተማርንበትም ትልቁ ቁም ነገር እዚህ ላይ ነው። ይሄን ስላየን ያ ምን አለብን? ጠበበብን። ይሄን ስላየን ያጨለመብን። ልክ እንደዚሁ ቅዱሳንም እንደዚያው ያንን አይተውታል አይደል? በላይ በሰማይ ያለውን ኢየሩሳሌም ሰማያዊትን ተመልክተዋል። እዛ ያለውን ተርላ አይተው ወደዚህ ናና ተመለስ፣ እዚች ምድር ላይ ያንተ ተዚህ ኑር ብትሉት ደስ ብሎት የሚኖር ጻድቅ ያለ ይመስላችኋል? አንብባችኋል? ያዝኑልናል አይደል? እዚህ ሆነን ስንተረማመስ እያዩን እንደማ እንደ ነዌ አሁን ላይ ያለውን ነገር ሲመለከት አብርሃም የከበረበትን ቦታ አይቶ እሱ በምድር ላይ ያቺ ትንሽ ቦታ ላይ ሆኖ ለዛ ምን ያለ ማስቀመጡ ሀብት አለ ማስቀመጡ አዝኖ እባክህ መልሰኝ። የሚመለሰው እቺ ትንሽ ነገር ነች ብሎ ምን ሊል ይመሰክር ነው አይደል? እባክህ መልሰኝ ብሎ አለ። ስለዚህ ትንሣኤ ሙታን አለ። እግዚአብሔርም በስነ ፍጥረቱ ሁሉ ምን እያደረገ ያሳየናል። ሌላ ለሁሉም ለእያንዳንዱ ቃል በቃል ወንት ወን ማለት ነው ምን ያደርጋል? ያስተምረናል። ትንሣኤ ሙታን እንዳለ በምን እስቲ በራሳችን ህይወት ውስጥ ነው ትንሣኤ ሙታን አለ ወይንስ የለም የሚለው ምን ታስታውሳላችሁ? እንቅልፍ እስቲ ጅው ያለ እንቅልፍ ተኝታችኋል? ጅው ያለ በጣም ኃይለኛ እንቅልፍ ማለት ነው። ተኝታችሁ አታውቁ? እንተኛለን፣ ሁሌ እንተኛለን። በተኛችሁ ሰዓት የሆነ ነገር እዚች ላይ ልብሳችሁ ላይ ሄደች፣ ያራገፋችሁበት ቀን ታስታውሳላችሁ? የሆነ ጠላታችሁ መጣ፣ እንደ ሳኦልና እንደ ዳዊት። ተኝታችሁ ዞር በል ብላችሁ የመለሳችሁት ቀን አለ? የለም አይደል? የለም። ኦሬዲ ምን ብለናል? ሞተናል። ልክ ስንነቃ ምን ብለናል? የቀደመ ህይወታችንን ማስታወስ ያን ሰዓት እንጀምራለን። ስንተኛ አብርሃም መሆኑን አያውቅ። ከነምኑ ረሳዋለሁ፣ ስሙንም ረሳዋለሁ፣ እናቴ ማን እንደሆነች ተኝቼ አስታውሳለሁ? አላስታውስም አይደል? በዚህ ምድር ላይ የሚያስጨንቀኝንም ሐሳቦች በአጠቃላይ ምን ብየው ረስቼው ነው ምተኛው። ስነቃ ደሞ ነጋ ይላሉ አይደል? ወዴት ሊመለስ? ወደዚህ ጭንቅ ዓለም ውስጥ ደሞ ልመለስ። ደሞ ነጋ። እንዲህ ነው
በየጊዜው ትንሣኤ ሙታንን ምን እያለን ነው የሚሄደው? እያስተማረን በየዕለቱ ከሞት በኋላ ሕይወት አለ፣ ይኸው መኖሩን በዚህ እይ። እግዚአብሔር ያለ አንዳች ነገር ሁላችንም ትርፍ ነው። መጽሐፍ በመጽሐፍት የተጻፉ ነገሮች ትርፍ ናቸው ካስተዋልናቸው። የራሳችን ሕይወት ብቻ ሙሉ ወንጌሉን ወይንም ደግሞ ያለውን እውነታ ስለ ክርስቶስ ወይንም ስለ እግዚአብሔር ስለ ፈጣሪ ያለንን እውነታ ምን ይሉናል? ያስረዱናል። ስለዚህ ሰዱቃውያን እነኚህ ናቸው። ሌሎቹ ኤሳውያን ይባላሉ፣ ወይንም ደግሞ በቅንፍ ውስጥ ኤሳውያን። እነዚህ ወገኖች ደግሞ የመናንያን ማህበር ነበሩ። መናንያን እናያቸዋለን። ከፈሪሳውያን ጋር በአስተሳሰብ ተጣልተው ከፈሪሳውያን የተገነጠሉ ነበሩ። በምኩራብ የምትባለውን ደቡባዊ ቤተልሔም በሙት ባህር ጨው ባህር የሎጥ ባህር አካባቢ ገዳም ገድመው ክርስቶስ ሲመጣ በተአምራት ከጠላቶቻችን እጅ ነፃ ያወጣናል ባዮች ነበሩ። በገዳማቸውም በጾም በጸሎት በትህትናም የሚኖሩ ነበሩ። ታዲያ እነኚህ ኤሳውያን ምንድነው ስህተታቸው? ሰምታችሁታል አይደል? ምንድነው ስህተታቸው? ስህተት አለባቸው አይደል? ምንድነው ስህተታቸው? ነገረ ምጽአቱ ላይ ምን ይላሉ? ከፈሪሳውያን ጋር ይመሳሰላሉ። የሚመሳሰሉት ከሰዱቃውያን ጋር አይደለም፣ ከፈሪሳውያን ጋር ነው። አሁን ልዩነት አላቸው። አሁን እነዚህ ወገኖች የመናንያን ማህበር ነበሩ። መናኔ አለ። አሁን መናኔ ላይ እዚህ ላይ ደግሞ ስናይ መናንያን ማለት ምን ማለት ነው? መናኝ የመነነ የወጣ የተሰደደ ዓለም በቃኝ ብሎ ምን ያለ የወጣ ነው መናንያን። መነኮሳት መናንያን አሉ። መነኮሳት ባህታውያን አሉ። እንዲሁ ደግሞ መነኮሳት ካህናት አሉ። ከዛ በተጨማሪ ደግሞ መነኮሳት ቆሞሳት አሉ። ግልጽ ነው። እነኚህን ትለዩልኛላችሁ? መነኮሳት መናንያን ምንድን ናቸው? ዓለምን ጥለው የወጡ ናቸው። መነኮሳት መናንያን የሚባሉት ከምንድን ነው ጥለው የወጡት? ለምንድን ነው ጥለው የወጡት? ባህታዊ አሉ። መናኒና ባህታዊ ምን ይላሉ? ይለያያሉ። እንትናቸው መናንያን ጥለው ወጥተዋል። ወጥተው ግን ከየት ወዴት? ከአንዱ ቦታ ባይመቻቸው ወዴት? ወደ አንዱ ቦታ እየተዘዋወሩ መኖር ይችላሉ። ባህታውያንስ? እነሱ በዓታውያን ናቸው። ያም በዓት ሞት እስኪመጣ ድረስ ምን አይሉትም? አይለቁትም። አለበለዚያ ደግሞ ሂዱጣ መልእክትን ምን በል አድርስ እስኪባሉ እንደነ አባ እንጦስ እንደነ አባ መቃሪዎስ እንደነኚህ ምን ያደርጉታል? ውጡ እስኪባሉ ድረስ ምን አያደርጉም? አይወጡም። ይሄን ስርዓት በመጨረሻ ሰዓት ላይ አባታችን ጻድቁ አቡነ ተክለ ሃይማኖት ምን ብለውት ነበር? ፈጽመውት ነበር። በቃ ዞሩ እስከዚያ ድረስ መናኝ ናቸው። ግን ባህታዊ ናቸው አይደሉም። የቤቱናቸውን ስራ የሰሩት ምን ሰዓት ላይ ነው? ያቺ ደብረ ሊባኖስ በልሂድ ያንተ በዓት የት ነው? ደብረ ሊባኖስ ነው። ወደ ደብረ ሊባኖስ ገብተው ከዚያ በኋላ የት ምንድነው ቆመው የጸለዩበት ቦታ ደብረ አስቦ ላይ ቆመው ጸልየው ለራሳቸው ለሌላው አበራው፣ ለኔ ጨለምኩኝ፣ ለሌላውን አጣፈጥኩ፣ እኔ ግን መረርኩኝ፣ አሁን ምን ይሆን ድርሻዬ ብለው ከዘረጉ ምን ሳይሉ ሳያጥፉ ከቆሙ ሳይቀመጡ ስብረተ አጽማቸው እንኳን ሲፈጸም ያ ዘናግቷቸው ምን አላሉ? አላረፉም። ያን ጨርሰው አረፉ። ስለዚህ ባህታዊ ሲባል በዓታዊ ነው፣ ዘግቶ የሚቀመጥ ነው።
እንግዲህ በበፊቱ ስርዓት ቆሞስ የሚባልም አለ አይደል? የት ገዳም፣ በገዳም ውስጥ አሁን ላይ ባለው አባቶች ስርዓት የተስተካከሉ ነገሮች ሊኖሩ ይችላሉ። ግን በተቀመጠው ነገር የት ነው ቁምስናው ከልጅነት ጀምሮ በድንግልና ምን ያለ ያለፈ፣ ድንግልናው ምን ያላለ ያላደፈ ከሆነ በኋላ ምን ያለ ሲመነኮስ ምንኩስና ቆብ ይደፋል አይደል? አግብተው መጨረሻ ላይ ባላቸው ሲሞት ሚስታቸው ስትሞት ምንኩስና ይሰጣል። ይሄ ምንኩስና ግን በትክክል ሊጸና የሚችለው ከልጅነት ጀምሮ ወደ ምን ወደ ቁምስና ሊጸና የሚችለው ወደ ምን መምጣት አለበት? ወደ ቁምስና የሚመጣው የልጅነት ተጀምሮ እስካሁን እስከ መጨረሻው ምኑን የጨረሰ በድንግልና የሄደ። እንደዚሁ ሁሉ እነኚህም አሁን ከፈሪሳውያን አስተሳሰብ ጋር ተጣልተው ከፈሪሳውያን ሐሳብ የተገነጠሉ ነገር ግን የፈሪሳውያን ሐሳብ ምኑን የጠሉት? ፈሪሳውያን ምንድነው ሐሳባቸው? የሙሴን ሕግ ነው አይደል የሚያከብሩት? የሙሴን ሕግ ብቻ ነው የሚያከብሩት። የሙሴን ሕግ እንዴት ነው የሚያከብሩት? ለራሳቸው በሚመስላቸው መስመር ምን እያሉ እያበጃጁ ያን ነገር ተቃውመው ነው እነኚህ ኤሳውያን ምን ያደረጉት ከነሱ የተገነጠሉት። አይ ይሄ ሐሳባችሁ ልክ አይደለም፣ ይሄ ሐሳባችሁ ልክ አይደለም፣ ይሄ ሐሳባችሁ ልክ አይደለም ብለው ይዘወጡ። እነሱም ግን የሰሩት ስህተት አለ። ምንድነው እነሱ የሰሩት ስህተት? ጋብቻን እንደምን እንደ ኃጢአት ተጋብቶ መኖርን ባለው በዓለም ውስጥ ብቻ ተኖሮ ምን አይደረግም? ጽድቅ አይገኝም። የግድ ለመጽደቅ ምን መሆን አለብን? መውጣት አለብን። ይችን ዓለም ከዚህች ዓለም ጋር የኖርን ምን ማግኘት አንችልም? ጽድቅን ማግኘት አንችልም። አይቻልም እንዴ? ማኖሯል። ብዙ ቅዱሳን ከዓለም ጋር እየታገሉ ኖረዋል። ከመጀመሪያው እስካሁን ከዚያም በኋላ ባሉት ውስጥ ማለት ነው። ስለዚህ ጸሐፍት የሚባሉት ደግሞ ከፈሪሳውያን ወገን የሆኑ ጸሐፍት ተርጓሚዎች ናቸው። ንጉሥ ከይሁዳ ዘር፣ ክህነት ከሌዊ ዘር እንዳይወጣ የሰውን ዘር ሐረግ የሚጽፉ ቡድኖች ናቸው። ለምን ነው ይህን የሚያደርጉት? የነሱ ዘር ብቻ እየነገሰ እንዲሄድ። አሁን ለቤተ ክርስቲያን አስበው አይደለም። አሁንም እነኚህ ጸሐፍት የሚባሉት ለምን አስበው ነው? የራሳቸው የዘር ሐረግ ብቻ እየቀጠለ እንዲሄድ። ምን ላይ ቆሟል ግን? ከክርስቶስ ልደት በኋላ ከክርስቶስ ስቅለት ከክርስቶስ ሞት በኋላ የእንትን ሐረግ ብቻ ካህን ይሁን፣ ይሄ ካህን ቤተሰብ ይሄ ብቻ ይሁን ብሎ የተቀመጠ ሐሳብ ምን ብሏል? ጠፍቷል። ማንም ሰው ከጎበዘ እግዚአብሔርን በጸሎት ከጠየቀ ድንግልናውን ጠብቆ ንጽህናውን ጠብቆ ከተቀመጠ ምን መሆን ይችላል? ካህን መሆን ይችላል። እንግዲህ ይሄ ናቸው የመሲህ መምጣት ተስፋ። ይሄንኛውን ቅድም አይተነዋል። መሲህ የተባለው ማንን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። መሲሁ ይመጣል ብለው ተስፋ ያደርጉ ነበር። እነሱ ግን እነሱ እንደሚያስቡት አይነት መሲህ ሳይሆን እኛን ከየትኛው ባርነት ነፃ ሊያወጣን የመጣ መሲህ ነው። ከሲኦል ከዲያብሎስ ባርነት ማለት ነው የመሲሁ መምጣት የሚለው እዚህ ላይ እናየዋለን። ከዛ ባሻገር ደግሞ በዓለ ሀምሳ ወይንም ጰራቅሊጦስ የሚለውን እናይና እንጨርሳለን። በዓለ ሀምሳ ምን ማለት ነው? በዓለ ሀምሳ አሁን በዓለ ሀምሳ ላይ ነው ያለነው። ምንድነው በዓለ ሀምሳ? ዝማላችሁ ምን ማለት ነው? በዓለ ሀምሳ አሁን በዓለ ሀምሳ አይደል ያለነው? ቁርስ አልደረሰም ሲባል ቤት ውስጥ ምንድነው ነው ሰንበት አይደል? በዓለ ሀምሳ አይደል አለ። ምንድነው በዓለ ሀምሳ?
የደስታ የፍስሐ ጊዜ። እሺ ጥሩ። ምንድነው ደስታው? ክርስቶስ የተነሳበት፣ ሐዘን ወደ ደስታ የተቀየረበት። እሺ ሌላስ? እሺ ሐሳቡን ላስቀምጥላችሁ። ደቀ መዛሙርት ተሰብስበው ሳሉ ቅዱስ ጴጥሮስ አሳሳቢነት ጌታን በካደው በይሁዳ ፋንታ ማን እንዲተካ የተጠየቀበት? ማቲያስ እንዲተካ የተጠየቀበት። ሐሳቡም ሁሉ ሐዋርያት ስለተስማሙ ፍጹም እንዲመርጥ ወደ እግዚአብሔር ከጸለዩ በኋላ ዮሴፍና ማቲያስ ዕጣ ቢጥሉ ዕጣው ለማን ወጣ? ለማቲያስ ወጣ። ከ11 ሐዋርያት ጨምሮ እንዲቆጠር ሆኖ ተሾመ። አንድ በዓለ 50 ይሄ የተደረገበት ነው። በሁለተኛ ጌታ በሚያደርግበት ጊዜ ደቀ መዛሙርቱን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ብሏቸው አድርጎ ነበርና ተናግሮም የሚያስቀር ምሎ የማይከዳ ነውና በገባው ቃል መሰረት ባረገ በስንተኛው? ባረገ በ10ኛው ቃል ኪዳን መሰረት ባረገ በ10ኛው ቀን በተነሳ ያዙልኝ። ባረገ በተነሳ 50 የሚሆነው ስንት ነው? 40 እና እሺ በአርያም ብሏቸው በዓለ 50 ቀን ግንቦት 18 ባረገ በ10ኛው ቀን በተነሳ በ50 ቀን ግንቦት 18 ቀን በዕለተ እሑድ ለ120 ቤተሰብ በአምሳለ እሳት መንፈስ ቅዱስ ወርዶላቸዋል። ያዙ። ቃል በቃል ማነበው እንዳልዘለው ስላሰብኩ ነው። በሚያውቁት ጸንቶላቸው የማያውቁት ተገልጾላቸው በልዩ ልዩ ቋንቋ የእግዚአብሔርን ክብር ይናገሩ ጀመር። በዚያን ጊዜ ቅዱስ ጴጥሮስ ባደረገው ስብከት ሕዝቡ ልቡ ስለተነካ 3000 የሚያሉ ክርስትና ተቀብለው ተጠመቁ። አሁን ከዚህ ሐሳብ እንነሳ። አሁን በዓለ 50 ምንድነው? ክርስቶስ ምን ካለ ባረገበት ስንተኛው ቀን መንፈስ ቅዱስ መጥቶ የወረደላቸው በስንተኛው ቀን? በ50ኛው ቀን። አሁን መንፈስ ቅዱስ የወረደበት ሰዓት ነው። ከዚያ በፊትስ እንዴት ነበር? ሰው ያለ መንፈስ ቅዱስ ይኖራል እንዴ? አልተጠመቁም? ሐዋርያት ተጠምቀዋል አይደል? ሐዋርያት ተጠምቀዋል። እንዴት መንፈስ ቅዱስ የተጠመቁ ጊዜ ላይ አልወረደባቸውም? ያዙልኝ። አሁን ይሄን ኮርስ ያስፈለገበት ትልቁ ቁም ነገር ይሄ ነው። ላዩን ይሄ ነው ያለው። አሁን ወደ ውስጥ እንድንገባ ነው ያስፈለገው። ለምንድን ነው ያ የሆነው? ክርስቶስ ከነሱ ጋር ነበረ። ልክ ሲሄድ ምን አላቸው? ምን እላቸዋለሁ? አጽናኝ የሆነ መንፈሴ ምን እላቸዋለሁ? እልክላቸዋለሁ። ምን ማለት ነው? ይሄም ዓለምን እየበጠበጠ ያለ ነገር ነው። የሚልክ በላጭ የሚላክ ተበላጭ ነው። እንዴት ነው ታዲያ? እልክላችኋለሁ ምን ለማለት ተፈልጎ ነው? ይሄ በእርግጥ ምን የሚያጠራው ነው? ይሄ የቤተክርስቲያን ታሪክ የሚያወሳው ባይሆንም እግረ መንገዱ ምን እያደረግነው መሄድ አለብን? እያየን መሄድ አለብን አይደል? ስለዚህ አሁን እዚህ ላይ ምን ማለት ነው? ይሄ ጰራቅሊጦስ በዓለ 50 የሚባለው ሌላ ስሙ ደግሞ ምንድነው? ጴንጤ ቆስጤ አይደል? ምንድነው ይሄ? አሁን ይኸውላችሁ። እሺ ስለዚህ በስጋ ስለነበሩ ይፈሩ ነበር። ተመካሪ መንፈስ ቅዱስ ስላደረገባቸው ስለማያገለግሉ የፍርሃት መንፈስ አስወግዶ የእሱ መንፈስ አሁን ወደ ምን እንመጣለን መሰላችሁ? ሚስጥረ ጥምቀትን እናያለን። ሚስጥረ ጥምቀት ላይ ሰው ቤተክርስቲያን በስንት ታጠምቃለች? በ40 እና በ80 ታጠምቃለች። ምን እንድናገኝ? ልጅነትን እንድናገኝ። ምን ውስጥ ደፍቃ? ውሃ ውስጥ። ምክንያቱም ልጅ ለመሆን ገብቶ መውጣት አለበት አይደል?
እናት ማህፀን አድሮ ነው ልጄ የምትለው ገብቶ ምን ማለት አለበት? መውጣት አለበት ልጅነትን ለማግኘት። አሁን ያ በ40 በ80 ቤተክርስቲያን ያስቀመጠችው ፍጹምነት ጊዜ ነው ያ ሰዓት። ሕፃን ልጅ ክፉ ደግ ምን አይልም አይለይም። ክፉ ደግ አይለይም ቢባል ግን ንጽህና እግዚአብሔርን ከማየት ምን አይደለም ይከለክላል እንዴ? አይከለክልም። እስቲ እውነትን ስንል እዚያ ጋር ያሉ ህፃናቶችና እዚህ ጋር ያለን እኛ አለን ብናቆም እግዚአብሔርን በእውነት የሚያየው ለእግዚአብሔር ቅርብ የትኛው ነው? ህፃኑ ነው አይደል? ክርስቶስ በ30 ዓመቱ ቢጠመቅ ለወቱ ስብዓት ከንጽህና ስላልጎደፈ የፈለገውን ጊዜ እንትን ቢል እሱ ሁሌ ምንድነው? ንጹህ ነው። ህፃኑስ እድሜ እየጨመረን በመጣን ቁጥር የኔ አይነት ከይሲ ይሆናል መጨረሻ አርግበት። ግልጽ ነው። ንጽህናችን እየጎደፈ እድሜ በተሰጣን ቁጥር ምን እያልን ነው? በራሳችን እንታዘበው። የልጅነታችን እምነትና አሁን ላይ ያለን እምነት ምንድነው? የቱ ይሻላል? እንደ የልጅነት እምነት ይሻላል። ስለዚህ ያ መንፈስ ቅዱስ ከነሱ ጋር ነበረ። ከማን ጋር? ከህፃናቱ ጋር። ስለዚህ ክርስቶስን የሚመስለው ከፍ ካለው ይልቅ ያ ህፃን ነውና በዛን ሰዓት ይጠመቃል። ሲጠመቅ ምን ሆኖታል? ምን አግኝቷል? ልጅነትን አግኝቷል። ልጅነትን አግኝቷል ማለት መንፈስ ቅዱስ ምን ብሎታል? አርፎበታል። ልጅነትን ከመንፈስ ቅዱስ ነው የሚያገኘው አይደል? ያ ነው። ያ ልጅነት ደግሞ እያደር በምንሰራቸው ነገሮች ምን ይላሉ? ይጠፋል። ሐዋርያት በሚጠመቁበት ጊዜ ሲጠመቁ ምን ብሏቸዋል? መንፈስ ቅዱስ አልወረደላቸውም እንዴ? ልጅነትን አላገኙም? አግኝተዋል። ክርስቶስ አብሯቸው በነበረበት በዚያን ሰዓትም መንፈስ ቅዱስ ከነሱ ጋር ነበረ። ነገር ግን ፍጹምነት ደረጃ ግን ምን አላሉ? አልደረሱም። ምክንያቱስ የእምነት ማንከስ ነበረ እነሱ ልብ ውስጥ። ሄዱ፣ ክርስቶስ ከነሱ ተለየ፣ እነሱም ከክርስቶስ ተለዩ፣ ተበተኑ አይደል? ከዚያ በኋላ እንደገና ምን አደረጉ? ተሰበሰቡ። ከማን ጋር? እመቤታችንን እንደ መንበር ይዘው። ከዚያስ በማቤት ውስጥ ሳሉ መንፈስ ቅዱስ ወረደባቸው። በማርቆስ እናት ቤት ውስጥ ተሰብስበው ሳለ መንፈስ ቅዱስ ወረደባቸው። መንፈስ ቅዱስ እንዲወርድባቸው ጨረሱ። ምን አደረጉ? ጸሎት አድርሰው ሱባኤ ይዘው እመቤታችንን ይዘው ከምን በኋላ? ከትጋት በኋላ። ተግተዋል እኮ እንዳቅማቸው ያቅማቸውን ሰርተዋል። መንፈስ ቅዱስ ያን ሰዓት ላይ ደግሞ የራቃቸው መንፈስ ቅዱስ ቀረባቸው። ሀብተ ጸጋ ምን ተደረገላቸው? ተሰጣቸው። ጸጋ ተጨመረላቸው እንጂ ፍጹም መጀመሪያ መንፈስ ቅዱስ ከነሱ ጋር አይደለም ማለት አይደለም። ምን ይደረግልናል? አሁን ካለን ምን እያደረግን ነው የምንሄደው? እያደግን ነው የምንሄደው አይደል? በጸጋ ላይ ጸጋ እየጨመርን በምንመጣበት ጊዜ እያደግን እንመጣለን። ስለዚህ ሐዋርያት መጨረሻ ላይ መንፈስ ቅዱስ በላያቸው ላይ ረበበ፣ ወረደ፣ እንደ እሳትም ወረደባቸው። ሲወርድ ቀድሞ ከነበራቸው ነገር ምን አደረገ? ቀድሞ የላቸውም አይደለም፣ ጨመረላቸው። ቋንቋ ያውቁ ነበር፣ ምንም አይናገሩ ነበር እንዴ? ሌላ ቋንቋ ግን ምን አለላቸው? ተጨመረላቸው። ሌላ ጸጋ ነበራቸው። የሆነ ጸጋማ ስለነበራቸው ነው ከክርስቶስ ጋር አብረው የሚሄዱት። ያኔማ ይሄን እንደ ማስረጃ ምን ይዘው ምኑ ላይ ነው? ክርስቶስ ይሄንማ ስጋና ደም ምን አላለልህም ብሎት ነበር። ጰራቅሊጦስ ወርዶ ነበር እንደዛን ሰዓት አልወረደላቸው ማለት ስጋና ደም አልገለጸልህም። ይሄንን ማን ገለጸልህ እንጂ በሰማይ ያለው አባቴ። ስለዚህ ያ ነበረ። ነገር ግን ተጨመረላቸው። አዲስ ልሳን ተናገሩ። ልሳን ሲባል ሰው የማይሰማው ነገር ሳይሆን ለሰዎች ሁሉ በቋንቋቸው ስንት ቋንቋ? 72 ቋንቋ ተገለጠላቸው። ሁሉንም ዓለምን እያስተማሩ የክርስቶስ ደቀ መዝሙር ማድረግ ጀመሩ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምን በሉ? ደቀ መዝሙሬ አድርጓቸው
የሚለውን ሐሳብ ተገለጠላቸው። እዚህ ላይ ለምን በ10ኛው በጰራቅሊጦስ ቀን ሰደደላቸው ቢሉ አንደኛ ማዕረግ የገባን እኛ ነበርንና ወደ ቀደመው ክብራችን የሚገባን እኛ ነበርንና ወደ ቀደመ ክብራችን ወደ ማዕረጋችን እንደመለሰን ለማጠየቅ። እሺ ማዕረግ የሚባለው የልጅነት ማዕረግ ማለት ነው። ሁለተኛ 10ቱ ትእዛዛት ቢጠብቁ ቢፈጽሙ ጸጋ መንፈስ ቅዱስ የሚሰጥ መሆኑን ለማጠየቅ። አሁን ትእዛዛቱን ከፈጸሙ በኋላ ነው ምን ይወረድላቸው? መንፈስ ቅዱስ ይወረድላቸው እንጂ በበደል ውስጥ ሆነው በሱባኤ በንስሐ ሳይመለሱ አይደለም ያስቀመጠላቸው። 10 የምሉ የፍጹምነት ምሳሌ መሆኑን ለምን በተነሳ በ50ኛው ቀን አረገ ቢሉ ትንቢቱንና ምሳኔውን ምን ለማድረግ ለመፈጸም። እንግዲህ ትንቢቱ ምንድነው የሚለውን ገብታችሁ ማየት ትችላላችሁ። ሃንዳውቱ ስላለ ትንቢቱ ኢዮብ ባስቀመጠው ዘሌዋውያን ላይ የተቀመጠው ሐሳብ አለ። እነኚህን ጠቅለል አድርጋችሁ ሃንዳውታችሁ ላይ እዩት። ስለነበረን ጊዜ አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። አስተማሩ መምህሮቻችን ቃሉን ያሰማልን። መንግሥተ ሰማያትን አውርሰን